በማመን ነው። አብርሃም የእናንተ የእምነት አባት ከሆነ መጽደቃችን በእምነት ነው። ለምን ካልከኝ ጳውሎስ ሲናገር አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት። እናንተ ስለ ኃጢአታችን ስለ መተላለፋችን መስራት የእኛ ድርሻ ሳይሆን የሠራውን በማመን መዳን ይቻላል። ከኃጢአትና ከሲኦል ማምለጥ ይቻላል። አሁንና ኢየሱስ እኔንና ላንተ የተናገረውን ይህን ቃል በማመን መዳን ትችላለህ። ለምን ካልከኝ ዮሐንስ ሲናገር እንደዚህ አለ፣ እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። በኢየሱስ ክርስቶስ ማመን ሕይወት አለው። በኢየሱስ ክርስቶስ ማመን የእግዚአብሔር መንግሥት የእግዚአብሔር ልጆች እንድትሆኑ ያደርጋል። ለምን ካላችሁ ሌባው ሊሰርቅና ሊያርድ ይመጣል፣ እኔ ግን ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ መጣሁ። አዎ ሕይወት የሚሰጠውን ኢየሱስ ተቀበለው። ለምን ካልከኝ መጽሐፍ ሲናገር ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አዎ መቀበል አለ። አዎ መዳን አለ። አዎ በክርስቶስ በማመን ጻድቅ መሆን ይቻላል። ለምን ካላችሁ መጽሐፍ ሲናገር እንደዚህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱም ስለኛ ኃጢአት አደረገው። እኔ ጻድቅ እንድሆን እርሱ ኃጢአተኛ ተብሏል። እኔ ሕይወት እንዳገኝ እርሱ ሞቷልና። ለምን ካላችሁ እውነት እውነት እላችኋለሁ የሰው ልጅ ይከብር ዘንድ ሰዓቱ ደርሷል። ይህችስ እንደ ቅንጣት ባትሞት ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ኢየሱስ ብዙ ጻድቆችን ብዙ የእግዚአብሔር ልጆችን በሞቱ አስነስቷል። አዎ የእግዚአብሔር ልጅ መሆን የእግዚአብሔር መንግሥት መውረስ ይቻላል። መዳን የሚገኘው በአንዱ በኢየሱስ ክርስቶስ በማመን ነው። ሳይጨምር ሳይቀንስ ሌላ አዳኝና አማላጅ ከሰማይ ዘንድ ለሰው ልጆች የተሰጠ የለም። ለምን ካላችሁ ዮሐንስ ሲናገር እንደዚህ አለ፣ እውነተኛ አምላክ የሆንክ አንተ ብቻ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ነች። የዘላለም ሕይወት የሚገኘው ኢየሱስ ክርስቶስን በማመን ነው፣ በመቀበል ነው። ዛሬ በዚህ ገበያ ላይ ያላችሁ ማመንና መቀበልን ለይታችሁ እወቁ። አዎ አንተ በ40 ዓመትህ በ80 ዓመትህ ልታውቅ ትችላለህ። ማመንና ማወቅ ይለያያል። አየህ፣ ያመኑት ሕይወት አላቸው። ያመኑት በክርስቶስ የዘላለም ሕይወት አላቸው። አየህ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስኪሰጥ ድረስ ዓለምን ወዶሃልና። አዎ አሁን አንተ ተወደሃል። አዎ ኃጢአተኛው በደል የበዛብህ ኩነኔ ያለብህ አንተን ሊያጸድቅ ወዶሃልና። ይሄ አስቀድሞ ሙታን ሳለን ወዶናል። ይሄ የክርስቶስን ፍቅር ያሳያል። ከአንተ ኃጢአትና ከአንተ